Cities are modernizing rapidly, reshaping how we live and how we imagine ourselves. With this changing environment, young women are stepping into artistic spaces where their presence has long been limited and questioned. They paint murals on public walls, compose music that reflects their passion, and assert who they are in the streets through movement by pushing against cultural expectations that still linger. This video follows 3 women whose creative work signals cultural transformation. Their stories reflect how art and self-expression become a source of strength and a way of navigating modernity. It shows how their courage opens new possibilities for the young generation around them. I'm a very passionate ሙዚቀኛ ወደ 2 ዓመት ሆነኝ ላይቭ ፐርፎርም ማድረግ ከጀመርኩ እና የተለያዩ አይነት ዘፈኖችን ፐርፎርም አደርጋለሁ ከሀገር ውስጥም ከውጪ። ሳሩን ቦጋለ እባላለሁ። አርኪቴክት ነኝ እና የግድግዳ ሰዓሊ። አሁን ፉል ታይም የምሰራው የግድግዳ ስዕል ነው እና የጆሪያ ስቱዲዮ ፋውንደር ነኝ። ስሜ ሰምሃል ተክለ ይባላል። ከአዲስ ገር ስኬትቦርዲንግ ነው የመጣሁት። የኮሌጅ ተማሪ ነኝ እና ደግሞ ስኬት ከጀመርኩኝ 2 ዓመት ሆኖኛል። ሃይ ስኩል እያለሁ በጣም ግቢ ውስጥ ክላስ ውስጥ ለተማሪዎች ዘፈን ስለነበረ የነሱ አፕሪሺዬሽን ነበረ በደንብ ይበልጥ ኢንትረስትድ እንደሆነ ያደረገኝ እና አስ ፕሮፌሽንም እንዲይዘው የሚያደርገኝ አይገስ። ከዛ በኋላ I started working በደንብ ፕራክቲስ ማድረግ ጀመርኩ። ቮካል ትሬኒንጎችን መስራት ጀመርኩ በራሴ ቤት እና ለውጦች ታያለህ ድምጽህ ላይ as long as dedicated በሆንክ ቁጥር obviously ለውጥ ይኖራልና እሱ ደግሞ ይበልጥ ሞቲቬትድ እንድትሆን ያደርግሃል። የስዕል ኢንትረስት የመጣው ከህፃንነቴ ጀምሮ ነው። ቤት ውስጥ እኔና እህቴን ያለ ነው እና እንስላለን። ሰመር ላይ ምናምን ይሄ ክላስ ካለቀ በኋላ ቤት ውስጥ ብዙ ኢንተርቴን የምናደርገው ራሳችንን እየሳልን ነው። እኔ ከትምህርት ስመለስ ሲነዱ አያቸው ነበር ስኬተሮች። ለስኬት ፓርክ ቅርብ ነበር ቤቴና አያቸው ነበር። ስኬተር ጓደኞች ነበሩኝ ክላስ ውስጥ እና ልሞክር ብዬ መጥቼ ነው ስኬተር ሆኜ የቀረሁት። ቁመት ፈራ ነበረ ድሮ። ይሄ ከመሰላልና ከበሊቱ አልፌ አላውቅም እና የዛሬ 5 ዓመት ምናምን የመጀመሪያ ትልቅ ፕሮጀክት የሰራሁት ይሄ ቢልዲንግ ላይ ነበረ። የዩሮፒያን ዩኒየን ቢልዲንግ ይሄ ሳይድ ላይ የተሳለ ነበርና እዛ አሲስት አድርጌ ነበረ። የዛኔ የወጣ ነው G+5 ቢልዲንግ ነው። በጣም ትልቅ ነው። ይሄ ማሽን ላይ ነገር ነው ወተን ይሰራ ነውና አንድ ሙሉ ቀን መስራት አቅቶኝ ነበር። ማስታወሰው ማለት በጣም ያስፈራል። ይሄ ስዕሉ ላይ ፎከስ ማድረግ አትችልም። ይሄ በቃ ሲንቀሳቀስ ምናምን ነገር በጣም ነው የሚያስፈራው። ማለት በጣም በጣም ነው የሚያስፈራው። ይሄ ማረስ ኤክስፒሪየንስ እሱ ነበር። ከዛ ግን የገባኝ ነገር ምንድነው ይለመዳል። አሁን ላይ ምንም ነገር ላይ ወጥቼ መስራት እችላለሁ። ከዛ በኋላ የመጀመሪያ ስራዬ ደግሞ ስትሪት ላይ ነበረ። በጣም ፐብሊክ የሆነ ቦታ ላይ ነበር የሰራሁት እና በቃ ከዛ ጊዜ ጀምሮ ማቀው በቃ ከግርግዳ ጋር ይሄ ለየት ያለ አታችመንት እንዳለኝ፣ ይሄ ትልልቅ ስኬል እንደሚመቸኝ፣ ትንንሽ ነገሮች ላይ እሰራለሁ ኦፍ ኮርስ፣ ግን በቃ ደስታ የሚሰጠኝ ትልልቅ ስኬሎች ስሰራና ይሄ የግርግዳው ቴክስቸር ደስ ይለኛል። አንደኛ ነገር በቃ ስኬት ራሱ ፍቅር ነው። በቃ እንድትሞክር ነው የሚያደርግ፣ አዲስ ነገር እንድትለምድ። እልህ ያስይዛሃል። እንዴት አልችለውም ይኸውልህ ጊዜ ቆይቼ እንዴት ነው ይሄን ነገር ማልችለው ብለህ እልህ ይይዝህና እልህ ግን ያው ጥሩ እልህ ነው የሚይዝህና ትሰራዋለህ። በቃ ትነሳለህ። ወድቀህ እንደማትቀር ታውቀዋለህ እና መሞከር ስላለበት ግዴታ መነሳት ስላለበት ትነሳና ትሞክራለህ። ውሳኔ እንድትወስን ያደርግሃል። ለምሳሌ እዚህ ስኬት የሚነዱ ሰዎች ማንም ይሄንን ድሮፕ በይ ብሏት አትልም። ለራሷ ስትል ድሮፕ ስፒድ ማግኘት ስላለባት ግዴታ ድሮፕ ትለዋለች። ሶ ላይፍም ላይ ውሳኔን ያስተምርሃል። ለውሳኔ ደግሞ ኃላፊነት መውሰድ እንዳለብህ፣ በቃ ለሚመጣብህ ነገር ኃላፊነት እንደምትወስድ፣ ከዚህ ድሮፕ ብላ በትክክል ድሮፕ ካላለች እንደምትወድቅ ታውቃለች። ሶ ትክክለኛውን መንገድ ትመርጣለች። ላይፍህ ላይ ስትመጣ ትክክለኛውን መንገድ መርጣ መጋፈጥ ያለባትን ነገር እንደምትጋፈጥ እሱ ነው የምትማረው ከስኬት። ያለ ሚውዚክ መኖር አልችልም። በጣም የምር አይ ካንት ኢማጂን ማድረግ ሁሉ አልችልም እና
ኢትስ ላይክ ራሴን ኤክስፕረስ እንዳደረግ ይረዳኛል። ፊልም ማድረገውን ነገር ጽፌ ከዛ ሜሎዲ ክሬት አድርጌ ለራሴው ላሰበው በጣም ነው ደስ የሚለኝ። በዋናነት በጣም ደስ ብሎ የሚሰራው ስትሪት አርት ሲሆን ነው። ይሄ ለፐብሊኩ በጣም ቅርብ የሆነ ነገር ስለሆነ ማለት ነው። ለምን ላይክ ኤኒዋን ማየት ይችላል። ማንኛውም መንገደኛ ያንን ነገር ማየት ይችላል። ይሄ አሁን ለምሳሌ ካንቫስ ላይ ምናምን የተሰሩ ስዕሎች በብዛት ጋለሪ ውስጥ ነው የሚሆኑት። ጋለሪ ላይ ሄደ ሰው ብቻ ነው ያንን ነገር ላይ የሚችለው። ማንም መንገደኛ ላያገኛቸው ይችላል፣ እድሉን ላያገኝ ይችላል። ስትሪት ላይ ግን ካለ ስዕል የሆነ መንገደኛ ሲያልፍ፣ በታክሲ ሲሄድ ምናምን ሲራመድ ማየት ይችላል። የምንፈልገውን ሜሴጅ ለማስተላለፍ በጣም ቅርብ ነው ብዬ አስባለሁ። ለሰው በጣም ቅርብ ነው ስትሪት አርት ሲሆን ማለት ነው። Despite progress in some areas, young women in Ethiopia still experience cultural and social barriers that shape what they can do and how they are seen in public life. Studies show that women's overall empowerment remains low. Less than 1 in 4 Ethiopian women meet basic measures of decision-making power in their households and communities. Only about 30% of women have influence over key household decisions, and many still accept norms justifying gender-based violence. Persistent inequalities are also evident in education, where disparities between male and female attainment would most likely limit economic opportunities. Cultural norms around early marriage and gender roles continues to shape young women's lives, having a dire impact on their creative engagement. እኔ ፐርፎርም ማድረግባቸው ቦታዎች ከኔ ሚውዚክ ቴስት ጋር የሚሄዱ ቦታዎች ናቸው እና አይ ዶንት ዩዥሊ ፐርፎርም እንደ ናይት ክለቦች ላይ ፐርፎርም አላደርግም። በብዛት እኔ ፐርፎርም አደረገው ሆቴሎች ላይ፣ ካፌና ሬስቶራንቶች ላይ ነው እና የሰዓት ችግርም የለብኝም። በጣም አመሸው ከተባለ 4:30 ነው ፐርፎርማንስ የሚያልቀው እና ደግሞ እንደፈለግኩ የምለብስበት ቦታ ኮምፎርታብል የሚያደርገኝ ቦታ ላይ ነው ፐርፎርም አደረገው እና የፈለግኩትን አይነት ዘፈን መርጬ ፐርፎርም ማድረግበት ቦታ ላይ ነው ፐርፎርም አደረገው። ከትላልቅ ፐርፎርም ከሚደረጉባቸው ቦታዎች እኔ ፐርፎርም ማድረግባቸው ቦታዎች ልዩነታቸው ብዬ የማስበው አይገስ ዳይሬክት የሆነ ኮኔክሽን አለው፣ ክራውድ ኮኔክሽን ታገኛለህ እና ሶፋር ደግሞ ጥሩ የሆነ ኮሜንት ነው አግኝቼ የማውቀው ደስ የሚል ሶሻል ሚዲያ ላይ ፐርፎርም ባረግ ላይ ሶሻል ሚዲያ ላይ የሚለቃቸውን ቪዲዮዎችም ፐርፎርም ሳደርግ የሚያለው ኮሜንቶች ደስ ይላሉ እና ከኦዲየንስህ ጥሩ ኮሜንት ማግኘት ደግሞ ሪቪል የሚንስላል። ኤክስፔክት አድርጌ የመጣሁት ሞክሬ እመለሳለሁ ነው በቃ። እና ደግሞ ከመጣሁ በኋላ ትንሽ ያስፈራል። አዲስ ሰው ነው የምታየው፣ ከነበርክበት ማህበረሰብ ይለያያል። ራሳቸውን ሆነው ነው የሚነዱት፣ በቃ እንደፈለጉ ነው የሚሆኑት እና ለእኔ ትንሽ ግር ብሎኝ ነበረ። ነገር ግን ከትንሽ ጊዜያቶች በኋላ ስግባባቸው ደግሜ ስመጣ ምናምን ጓደኛ ነው የሆነው። ወደ ኮሚኒቲው ስመጣ ደግሞ ሞር እሱ ነው ያስቀረኝ ብዬ አስባለሁ። ኮሚኒቲው በጣም በቃ ራስህን እንድትሆን ንዳ ትችላለህ። ስኬት ማለት እንደ ማንኛውም ስፖርት የሚለመድ ነገር ነው፣ አዲስ ነገር አይደለም ብለው ነው ተቀባይነት በጣም ስላላቸው ነው እኛም እዚሁ ቀረን። ፒፕል ቲንክ የሚውዚክ ኢንዱስትሪው ላይ ሜንሊ ደግሞ ፐርፎርም የሚደረግበት ቦታ ላይ ሴቶች ያለን አይመስላቸውም እና which is totally wrong። ብዙ አይነት ሴቶች አሉ፣ አሜዚንግ የሆኑ ጎበዝ ሴቶች እና አስቶንጋስ የምትፈልገውን አይነት ቦታ ከመረጥክ እስከመረጥክ ድረስ እንደፈለክ አድርገህ ሰርቫይቭ ማድረግ ይችላል። አሁን ላይ የድሮ አይነት አስተሳሰብ ያለ አይመስለኝም። የሆነ ሴቶች ወጥተው አይስሩ አምሽተው አይስሩ የሚባል አይነት ነገር ያለ አይመስለኝም። ጥሩ ፐርፎርም ባረከ ቁጥር ሰው መጥቶ አፕሪሺየት ነው የሚያደርግህ እና ኮኔክሽንህን በዛው ይሰፋል። ገባ? ፕሮሞተርስ መጥተው ያዋሩሃል፣ ስራ ሊያሰሩ ይፈልጋሉ እና አሁን ላይ የሆነ ሊሚት ያለ አይመስለኝም። የሆነ ሪስትሬን የሚያደርገን አይነት ነገር ላይን ያለ አይመስለኝም። አስሎንገስ ዩር ጉድ አስሎንገስ ዩር ላይክ ሃርድ ወርክ የምታደርግ ከሆነ ሃርድ ወርከር ከሆንክ እና የምትሰራቸው ነገር ላይ ጎበዝ ከሆንክ ብዙ አይነት ኮኔክሽን አለ። ስትሪት ላይ ስንሰራ ሰው ያው ኮሜንት ያደርጋል። በብዛት ደግሞ ያን ያክል በጣም አልተለመደም ስትሪት አርት።
አሁን ላይ ጥሩ ነው፣ ግን ይሄ ያን ያክል በጣም የተለመደ ነገር አይደለም። ለዛ ሰው መጀመሪያ ላይ በተለይ ገና ስንጀምር ይሄ ስኬቹን ምናምን ገና እየወጣ ኮመንት ያደርጋል መቶ ምን ሊሳል ነው ደግሞ ምናምን ይሄ ያለ አይደለ ከሰው ጋር ያለው ኢንጌጅመንት ደስ ይላል። ከዛ ደግሞ በጣም ሰፖርቲቭ ነው ሰው። አብዛኞቹ መንገደኞች ይሄ ጥሩ ነገር ነው የሚሰጡት፣ ጥሩ አስተያየት ነው የሚሰጡት። የዛኑ ያክል ደግሞ ምንም የማይመስላቸው ሰዎች አሉ። ያን ያክል ስዕል ለነሱ ምንም ላይክ ቫልዩ የሚያደርጉት ነገር ስላልሆነ ኔጌቲቭ ነገሮች የሚሰጡ ሰዎች አሉ። ግን አብዛኛው ኦልሞስት በቃ 99% ማለት ይቻላል ጥሩ የሆነ እንትን ያላቸው ኢንጌጅመንት ነው ያላቸው። ሴት ሆነን ደግሞ ስንሰራ አሁን ለምሳሌ በብዛት ትልልቅ ቁመት ያላቸው ስፔሶች ከሆኑ እየተንጠላጠለ ምናምን ነው የምንሰራው እና ያን ያክል ኤክስፔክት አያደርጉም እንደዛ መንጠላጠላችን እና ታች ሆነን እየሰራ ነው እናንተ እዚህ ላይ ትወጣላችሁ ምናምን ይሉናል። አንዳንድ ሰዎች የሆነ ብዙ አመት የለፋሁበትን ነገር እንደተውኩት ነው ኮንሲደር የሚያደርጉት አርክቴክቸሩን ትቼ ወደ ሚራል ስመጣ። ግን እኔ በጣም ደስተኛ ሆኜ ነው የምሰራው። አርክቴክት ባልሆን ኖሮ እዚህኛው ነገር ላይ ጎበዝ ሆናለሁ ብዬ አላስብም። አርክቴክቸር እና አርት በጣም ሪሌት ያደርጋሉ ለእኔ። ስኬትቦርድ ኢትዮጵያ ውስጥ ከተጀመረ ብዙ አመት ሆኖታል። ኦልሞስት ከ10 አመት በላይ ሆኖታል። ነገር ግን ተቀባይነት እያገኘና እየታወቀ ያለው ከተወሰኑ አመታቶች በኋላ ነው። እኔ በጀመርኩ ሰዓት ቤተሰብ ምንም አልተቀበለውም ነበር። ያው አዲስ ስፖርትም ነው እና ምንም አይታወቅም ማለት ይችላል። በተለይ ወደኛ አካባቢ ጭራሽ አይታወቅምና ይሄ የወንዶች ስፖርት ነው ይቅርብሽ፣ ይሄ መሰበር አለው፣ እነሱስ ወንዶች ናቸው ይነሳሉ፣ አንቺ ግን አትነሽም፣ ከዚህ ይልቅ ትምህርትሽ ላይ ብታተኩሪ ይሻልሻል ብዙ ጊዜ ተብያለሁ። ያው ቤተሰብም ጎረቤትም ሁሉም ሰው የሚለው ነገር ነው። ነገር ግን ያው የቆየ እየለመዱት ሲመጡ እያሳያቸው ሲመጡ ያው መሰበር አለው ምን አለው ጉዳት አለው፣ ግን እንዴት መነሳት እንደምንችል ስናሳያቸው ያው እየተቀበሉት ነው። አሁን ላይ በጣም ተቀባይነት አለው። እንደውም እንዳጋጣሚ አሁን ኮሪደር ልማት ከመምጣቱ በፊት አስፋልት ነው ያው ጥግ ይዘን በአስፋልት ነው የምንነዳው ክሩ ሲሆን እና እያለፍን ተሰብስበን እያለፍን እንትን ነው ረዳት ነው የታክሲ ረዳት ነውና ውሃ ደፍቶብን አልፏል። ይሄን ያህል ነው ማህበረሰቡ ምንም አይቀበለውም። ስለ ሴት ልጅ እንደዚህ በአደባባይ ስትዞር ምናምን ያው በስኬት ምናምን አይቀበሉትም። አሁን ላይ ያው እንዳልኩ አድቨርታይዚንጉም አለ የሆነ ሚዲያ ላይ የሚያዩናል ምናምን ሞር ደግሞ በአበሻ ልብስ ምናምን ስለሚያዩ ደስ ብሏቸው አሁን ላይ በቃ በተለየ መልኩ ይቀበሉናል። Their distinguished talent and the communities they form sustains these women. In music, skateboarding and street art, solidarity creates space for cultivating learning, support and confidence. These networks and modes of expression allow women to enter public spaces that were once unfamiliar and inaccessible. Cafes become stages, streets become sites of movement, and walls become materials of expression. Through collective presence, women are expanding boundaries of visibility and participation in the city. This is how social change takes shape, through everyday acts of creativity that gradually redefine the right to occupy public space and on what terms. ብዙ ፌቨራይት ፕሮጀክቶች አሉኝ፣ ግን ሪሴንትሊ ከሰራሁት አንድ ፌቨራይት ፕሮጀክት ምንድነው ከአንድ ጓደኛዬ ጋር ነበር የሰራ ነው። ሶሻል አዲስ ጋለሪ አንድ ኦፕን ኮል አወጣና የአዲስ አበባ ሁኔታ እየተቀየረ አይደለ ይሄ ላይክ በኮሪደር ምናምን ልማት ከዛ አንጻር ገጽታዋ እየተቀየረ ነው ድሮ ከነበረችበትና የአዲስ አበባ አርቲስቶች ምን ትላላችሁ የሚል ቶፒክ ነበረ። እሱን በእኛ በሚውራል እንዴት አድርገን እንገልጻለን ብለን አሰብንና ይሄ ድሮ ሰዎች በጣም ይሄ ታጭቀው የሚኖሩባቸውን ስፔሶች ማየት ጀመርን። ከዛ በኋላ አንድ ሎኬሽን አገኘን። በጣም ብዙ ነዋሪዎች አንድ ላይ የሚኖሩበት ቦታ ግን ለልማት ተብሎ የፈረሰ ቦታ ማለት ነውና ሰዎቹ ሌላ ቦታ ላይ ሄደዋል። አሁን እዛ የፈረሰ ቦታ ላይ ይሄ ሶሻል ላይፉን የሚገልጽ አንድ ሚውራል ነበር የሰራ ነው። በአንድ ጌም ነበረ፣ ብዙ ሰው በሚያውቀው ጌም ነበረ ሪፕሬዘንት ያደረግነውና ምንድነው ጂንጋ የሚባል ጨዋታ አለ። የሳሎን ስዕል 3 ልጆች እሱን ጨዋታ እየተጫወቱ ባላንስ አድርገውታል፣ አልወደቀም እና ግን ያን ጨዋታ በቃ ኢትስ ኦል አባውት ባላንስ፣ አንደኛውን ካወጣው ይፈርሳል ጌሙ። ለዛ እኛ መግለጽ የፈለግነው ይዛኔ ሶሻል ላይፉን ነበረ። እንደ ማህበረሰብ ሁላችንም የሆነ የኖርንበት ነገር አለ፣ አንድ ሰፈር ይሄ አንድ ኮሚኒቲ ውስጥ ምናምን ሊኖር ነውና ተለያይተን ስንኖር ከዛ በኋላ ሌላ ቦታ ላይ ሎኬት ሲደረግ ምናምን ያ ሶሻል ላይፍ ባላንሱን ያጣል ብለን ያሰብነውና
እሱን ሪፕሬዘንት ያደርጋል። ኢቨን የሳልንበት ቦታም እዛ የፈራረሰ ቦታ ላይ የሆነ ጊዜ ላይ ሳሎን የነበረ ቦታ ነበረ ግድግዳው ራሱ እና አይ ቲንክ እሱኛው ፌቨሪት ፕሮጀክት ነው። ከተለያዩ አይነት ሰዎች ጋር ከረንትሊ ፐርፎርም አደርጋለሁ እና እሱ በምን ዌይ ይጠቅሞሻል ብትለኝ አውት ሴይ የሁሉም ሰው የራሱ የሆነ ኳሊቲ አለው እና ድምፅ ዋይዝም አንዳንድ ሰዎች አንዳንድ ነገር ላይ በጣም ጎበዞች ናቸው እና እነሱን ስትሰማ ያሳይሃል ምን አይነት ቴክኒክ መጠቀማቸውን አይተህ አንተም ራስህም አፕላይ ማድረግ ትችላለህ እና በዛ ዌይ ጠቅሞኛል። ከዛ ውጭ ደግሞ ትሬኒንግ አለ፣ ሁሌ ትሬኒንግ እናደርጋለን እና ብዙ አይነት ዘፈኖችን መስራት እና በደንብ ፕራክቲስ ባረክ ቁጥር ደግሞ ኦብቪየስሊ ስኪልህም እያደገ ነው የሚመጣውና በዛ ብዙ ትጠቅማለህ። አንድ ሴት ትመጣና የተለየ ትሪክ ትላለች። ሶ ያን ትሪክ ሁሉም ሴት ነው የሚለው። በቃ ባንችለው እንኳን እየደጋገምን ዛሬ ባንለው ቀጣይ ሳምንት እንለዋለን እያለ እርስ በርስ በጣም ነው የምንረዳዳው። በዛው ልክ በቃ አዲስ ነገር ትሞክራለህ። አንዱ የቻለውን አንዱን ለማስተማር ነው የሚሞክረው። አዲስ ሰው ሲመጣም እንደዛው ነው። አዲስ አሁን አንተ መታ አዲስ ከነበርክ ከዛ በቀጣይ ሳምንት ደግሞ አዲስ ሰው ይመጣል። ሶ አንተ እሱን ታስነዳለህ ማለት ነው። እንደዛ ነው ስኬት የሚሄደው ከአንድ ሰው ወደ አንድ ሰው ወደ አንድ ሰው ነውና አንድ ላይ መንዳታችን ያው ለማደግ ነው የሚጠቅመን። አሁን በቃ ሁለተኛ ፋሚሊ እንዳለን ነው የሚሰማን። እዚህ ሰንዴይ እስኪደርስ ማይቸኩል ሰው የለም። ሰንዴይ ነው በጣም የምንገናኘው። ሰንዴይ እስኪደርስ ማይቸኩል ሰው የለም። ከመጣም በኋላ ደግሞ አዲስ ነገር አዲስ ትሪክ እንዴት ነው የምንችለው፣ ቪዲዮ እንዴት ነው የምንሰራው፣ የተለየ ነገር አሁን ስዕል ይኖረናል። ስኬት ብቻ አይደለም የምናረገው፣ በቃ የተለያዩ አክቲቪቲዎች ይኖረናል። እነሱ እንዴት ነው የምናረገው፣ ቀጣይ ምን እናርግ ብለን ስለምንመካከር አዲስ ነገር ለመፍጠር ስለምንመጣ እንቸኩላለን። ሰንዴይ እስኪደርስ ምናምን በጉጉት ነው የምንጠብቀው እና በጣም ደስ የሚል ኮሚኒቲ ነው ያለን። በተለይ በሴቶች ጉዳይ የፋሚሊም ጉዳይ ካለብህ ምንም ጋለብህ እዚህ መተንም ተውረው በቃ ከዛ አንጻር ለእኔ ሁለተኛ ፋሚሊዎቼ ናቸው።